እግዚአብሔር የተመሰገነ ይሁን። በእኔም በኩል ሰላምታዬ በጌታ በኢየሱስ ክርስቶስ ስም ይድረሳችሁ። እንኳን ለዚህ የበረከት ቀን፣ የድል ቀን፣ የመገለጥ ቀን እግዚአብሔር አደረሳችሁ እላለሁ። እግዚአብሔር የተመሰገነ ይሁን። ዛሬ በዚህ ልዩ ፕሮግራም ላይ እቺ ቤተ ክርስቲያን ወደ አደባባይ በምትወጣበት በዚህ ልዩ ቀን ላይ እግዚአብሔር የሰጠኝን አንድ ቃል ብቻ አነብላችኋለሁ። ይህም ቃል በአንደኛ ነገሥት ምዕራፍ 18 ቁጥር 1 ላይ የሚገኘው ቃል ነው። ከብዙ ቀን ለዘላለም እንገዛልሃለን። ለዘላለም እንገዛልሃለን። ተባረክ 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 ተባረክ። እግዚአብሔር የተመሰገነ ይሁን። ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንኳን ደህና መጣችሁልን። እንኳን ደህና መጣችሁ። ሳናበዛ እንግዲህ የዓለም አቀፍ ሐዋርያት ቤተክርስቲያን ቸርማንና የኢትዮጵያ ሐዋርያት ቤተክርስቲያን ዋና አስተዳዳሪያችን ቢሾም ደጉ ከበደ ከባለቤታቸው ከኢታለሚቱ ጥላሁን ጋር እዚህ ሰልፉን ለማስጀመር በመካከላችን ስለተገኙልን እግዚአብሔር እንኳን ደህና መጣችሁ እንላለን። እሳቸው አጭር ነገር ተናግሮ ባርኮ ሰልፉ ኮሚቴው ባስቀመጠው መመሪያ መሰረት ጉዞ እንቀጥላለን። ኢየሱስ ይባርካችሁ። ወደሳችሁ እግዚአብሔር የተመሰገነ ይሁን። በእኔም በኩል ሰላምታዬ በጌታ በኢየሱስ ክርስቶስ ስም ይድረሳችሁ። እንኳን ለዚህ የበረከት ቀን፣ የድል ቀን፣ የመገለጥ ቀን እግዚአብሔር አደረሳችሁ እላለሁ። እግዚአብሔር የተመሰገነ ይሁን። ዛሬ በዚህ ልዩ ፕሮግራም ላይ እቺ ቤተ ክርስቲያን ወደ አደባባይ በምትወጣበት በዚህ ልዩ ቀን ላይ እግዚአብሔር የሰጠኝን አንድ ቃል ብቻ አነብላችኋለሁ። ይህም ቃል በአንደኛ ነገሥት ምዕራፍ 18 ቁጥር 1 ላይ የሚገኘው ቃል ነው። ከብዙ ቀን በኋላ በሦስተኛው ዓመት እግዚአብሔር ኤልያስን ለአክዓብ ተገለጥ፣ በምድርም ላይ ዝናብ እሰጣለሁ የሚል የእግዚአብሔር ቃል ወደ ኤልያስ መጣ። እግዚአብሔር የተመሰገነ ይሁን። ኤልያስ ለረጅም ዓመታት በጓዳ በነበረበት በአንዲት መበለት ቤት ውስጥ ተደብቆ ባለበት ሰማይ ተዘግቶ በነበረበት ጊዜ እነዛ ሰዓታት ካለፉ በኋላ እግዚአብሔር መጣና ካሁን በኋላ ለአክዓብ ተገለጥ፣ እኔ በምድር ላይ ዝናብን እሰጣለሁ እንዳለ እግዚአብሔር ዛሬ በወላይታ ያለችዋን ቤተ ክርስቲያን ተገለጪ ብሎ መገለጡ ደግሞ ከኋላ ያስከተለው ትልቅ ነገር ስላለ ታላቅ ዝናብ ስላለ እግዚአብሔር ይመስገን።
አጽንቶ ጠብቆልና እግዚአብሔር ይመስገን ቸርነቱና ምሕረቱ የዘላለም ነውና እግዚአብሔር ይመስገን ቃል ኪዳኑን ለትውልድ አጽንቶ ጠብቆልና እግዚአብሔር I'm